እርሱ የረድኤት ጋሻ የከፍተኛነትም ሰይፍ ነው። ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም በሊቀ ካህናችን በእግዚአብሔር ልጅ በበጉ ታምነን በኢየሱስ ስም እንጸልያለን። የጠላትን ከፍታ ለእህት ያስረግጣት፣ የጠላትን ከፍታ ለወንድም ያስረግጠው፣ የጠላትን ከፍታ ለኔ ያስረግጠኝ፣ የጠላትን ከፍታ ለቤተ ክርስቲያን አስረግጥ በጌታ በኢየሱስም በጌታ በኢየሱስም። እግዚአብሔር ምርኮ ይመለስ፣ ምርኮ ይመለስ። የጸሎት ምርኮ፣ የቃል ማንበብ ምርኮ፣ የቅድስና ምርኮ ኃይል መታደስ ይሁን፣ የኃይል መታደስ ይሁን፣ የምርኮ መመለስ ይሁን በኢየሱስ ክርስቶስም የምርኮ መመለስ ይሁን። እግዚአብሔር የዘላለም አምላክ ጸጋቸውን የጣሉ ያንሱ፣ ራያቸውን የጣሉ ያንሱ። እግዚአብሔር የዘላለም አምላክ ህልም የተወሰደባቸው ህልማቸው ይመለስ። ቃልህን ማንበብ የተዉ ቃልህን ማንበብ ይቻሉ በኢየሱስ ክርስቶስ ምና ስልጣን። እግዚአብሔር የዘላለም አምላክ የመርዳትና የመጣል ኃይል ካንተ ዘንድ ነው። ለይሁዳው ንጉስ ለአሜሲያስ እንደተናገረ በነብይ እንዲህ ብለህ እንደተናገርከው የመርዳትና የመጣል ኃይል ከእግዚአብሔር ዘንድ ነው ብሎ ነብዩ መጥቶ እንደተናገረው እግዚአብሔር ንጉሱን አሜሲያስን እንደረዳ ጠላቶቹን እንደጣልክ የኢዮሳፍጥ አምላክ እንጠራሃለን። ጠላቶቻችንን በመጣል የቤተ ክርስቲያን ራስ አንተ ነህ። የቤተ ክርስቲያን የማዕዘን ድንጋይ አንተ ነህ። የቤተ ክርስቲያን መሰረት አንተ ነህ። እኛ ደግሞ በአንተ በሆነችው በአካል በሆነችው በቤተ ክርስቲያን ላይ ብልቶች ነን። ንጉሳችን ነህ። የተቀባው የአብ ልጅ ኢየሱስ የቤተ ክርስቲያን ራስ ነህ። ካንተ የተነሳ ሁላችን ተቀብተናል።